በጣም ዌል ኮኔክትድ ነው ማለት ነው just patiently ተከታተሉ so ሁለተኛው ፓርት ደግሞ ምንድነው በዛ ጊዜ እንግዲህ ያው በጣም ብዙ ሰዎች በጣም ትልልቅ የወርቅ ክምችት ያላቸው ሰዎች ያው ቤታቸው ላይ ያስቀምጡ ይችላሉ ማለት ነው so አሁን ላይ ባንክ ብር እንደምናስቀምጠው በዛ ጊዜ ደግሞ ወርቅ የሚጠብቁ ወርቅ የሚያስቀምጡ ሰዎች ነበሩ we call them gold smiths ማለት ነው so እነዚህ ሰዎች የሚያደርጉት ነገር ምንድነው በቃ ትልቅ ካዝናና ሰዎች ጋርዶች ምናምን ቀጥረው በቃ የሰዎችን ወይም ኮሚኒቲ ውስጥ ያለውን ወርቅ እነሱ ጋር ይቀመጣል now እነዚህ ሰዎች from time to time ምን ሪያላይዝ ያደርጋሉ ኦኬ እኔ ጋር የተከማቸው ወርቅ እኮ ዝም ብሎ አቧራ እየጠጣ ነው ሰዎቹ አይፈልጉትም አሁን ይሄንን ወርቅ ስለዚህ ለምን መልሼ ኮሚኒቲ ውስጥ ያበደርኩት አራጣ ለምን ቻርጅ አላደርጋቸው ማለትም ያው ኢንትረስት ቻርጅ ለምን አላደርጋቸው which we call is basically አራጣ ማለት ነው right so ለምን ቻርጅ አላደርጋቸው ወደሚል ሞዴል ውስጥ ይገባሉ now imagine በጣም ያበደ ቢዝነስ ሞዴል የናንተ ገንዘብ ያልሆነውን ገንዘብ አውጥታችሁ አበድራችሁ እዛ ላይ ኢንትረስት ቻርጅ አድርጋችሁ ማትረፍ it's በጣም የሚገርም ቢዝነስ ሞዴል አይደል ወይ ከዚህ የተሻለ ቢዝነስ ሞዴል ደግሞ አሳያችኋለሁ so basically እንደዛ ያደርጉ እነዚህ ሰዎች በጣም ፓወርፉል እየሆኑ ይመጣሉ then community ውስጥ በጣም እየታመኑ more powerful እየሆኑ more አትራፊ ሲሆኑ more ሀብታም ሲሆኑ more ሰዎች ይቀጥራሉ so ሉፑ በዚህ መልኩ ይቀጥላል ማለት ነው so more ታማኝነት ያገኛሉ so more እነሱ ጋር ዲፖዚት ያደርጋሉ በዚህ ስቴጅ ላይ ኦሬዲ ይሄ የዴት ቤዝድ ከረንሲው ተለምዷል ማለትም አንድ ሰው አለብኝ ብሎ ፈርሞ የሚሰጠው ወረቀት ከሚታመን ሶርስ ከሆነ ማንንም ሰው ያንን መጠቀም ችሏል ኦኬ ተለምዶ ነበር ማለት ነው so እነዚህ ጎልድ ስሚዞች በጣም የታወቀ ጎልድ ስሚዝ ከሆነ ወረቀቱን ላይ ብቻ ሰጥቶ ማበደር ይችል ነበር ማለት ነው ማለትም ኦኬ እነዚህ ሰዎች እኮ ምሰጣቸውን ወርቅ actually like ለነሱ ስራ ነው ያንን ሁሉ ወርቅ በፊዚካል ወርቅ ማበደር ስለዚህ ለምን እኔን እስካመኑኝ ድረስ just ወረቀት ላይ ለምን ጽፌ አላበድራቸውም ወደሚለው ይመጣል then obviously ደግሞ እንዳልኳችሁ already በጣም ትልልቅ ሀብታሞች ስለሆኑ ይታመኑ ነበር reputable የሆነ ሶርስ ስለነበሩ ማለት ነው so okay ስትበደሩ ስትሄዱ 100,000 ወርቅ ሳንቲም እኔ ጋር አለ ብሎ በወረቀት ያበድሯል then community ውስጥ ያቺ ወረቀት ትራንዛክት ተደረግ ነበር ማለት ነው then still mind you እቺ ወረቀት ወርቅን ነው ሪፕሬዘንት የምታደርገው ማንንም ሰው ያ ወረቀት ያለው መጥቶ ማወራረድ ይችላል ወርቁን መውሰድ ይችል ነበር ማለት ነው now from time to time እነዚህ የወርቅ ስሚዞች ነገሩን ሲያዩት ኦኬ ሰው ኮኔን በደንብ ያመነኝ ነው አሁን ላይ so ያለኝ ለምሳሌ 500,000 ወርቅ ሳንቲም የሚሆን ነው ነገር ግን 2 ሚሊዮን አርጌ ብጽፍ ማን ያውቃል ቆይ ሲጀመር ስለዚህ እኔን እስካመኑኝ ድረስ ወረቀቱን ያምኑታል ወደሚል ይገባሉ ማለት ስለዚህ ካላቸው የወርቅ ሳንቲም በላይ just ወረቀቱ ላይ እየጻፉ ማበደር ይጀምሩ ነበር now imagine አዲስ የቢዝነስ ሞዴል ያላችሁን ገንዘብ ማበደር ይቅርና የሌላችሁን ገንዘብ አበድራችሁ እዛ ላይ ኢንትረስት ቻርጅ ማድረግ ደግሞ በጣም ያበደ ቢዝነስ ሞዴል ነው አይደል right so በአሁኑ ጊዜ ላይ ፍራክሽናል ሪዘርቭ ባንኪንግ የሚባለው ይሄ ነው basically ስለዚህ አሁን ላይ ያለማችንም ሆነ በሀገራችንም ውስጥ everywhere ያሉ ባንኮች fractional reserve banking ብለው የሚሰሩት ስራ ይሄ ነው ቴክኒካሊ የሚያበድሩት ብር ቴክኒካሊ ዲፖዚት አይደለም ካላቸው ዲፖዚት የተወሰነ ሪዘርቭ ይቀመጥና ያንን ቀሪውን ማበደር ይችላሉ so basically the early day bankers ይሄንን ኮንሰፕት ግን የወለዱት በዚህ አይነት way ነው ማለት ነው now እነዚህን ፖይንቶች ያነሳውበት ምክንያት አለኝ creation of money በደንብ አንደርስታንድ ለማድረግ እንዲቀላችሁ እነዚህን ኮንሰፕቶች አንደርስታንድ ማድረግ አለባችሁ which is debt and fractional reserve banking የምንላቸው ነገሮች ማለት ነው so ያያዝነው እንመጣለን ቀጣዩ በጣም ኢምፖርታንት የሆነ ሞኔታሪ ሂስትሪ ላይ ማወቅ ያለባችሁ ነገር ምንድነው እንዴት ነው ሴንትራል ባንኮች የተቋቋሙት አሁን በትሬዲንግ ላይ የተለያዩ ኒውስ ኢቨንቶች ላይ ለምሳሌ የአሜሪካ ሴንትራል ባንክ ሲያወራ ማርኬቱ በጣም አፌክትድ ይሆናል የእንግሊዝ ሴንትራል ባንክ ሲያወራ በጣም አፌክትድ ይሆናል እነዚህ ኢንስቲትዩሽኖች ሲጀመር ለምንድን ነው የመጡት ምንድነው የሚሰሩት የሚለው ነገር አንደርስታንድ ካደረጋችሁ ከብዙ ትሬደሮች በላይ የተለየ ፋንዳሜንታል ኤጅ ይኖራቸዋል ማለት ነው so in the next chapter የምናየው ነገር ይሄ ነው ሴንትራል ባንኮች እንዴት ተፈጠሩ ለምን ተፈጠሩና ምንድነው ኢኮኖሚው ላይ ያላቸው ሮል የነሱን ሂስትሪ እናያለን